አሁን አቃተኝ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከሰዓቱ ዜና ጋር ስሜ ለጊዜው ይቆየኝ። ማንነቴ እንዲታወቅ አልፈልግም። ወደ ቀዳሚ ዜና አልፋለሁ። ከበዓል በኋላ ምንም አይነት የእሳት አደጋ ባለመፈጠሩ ቅር እንዳሰኛቸው የእሳት አደጋ ሰራተኞች ተናገሩ። በፊት በዓልን ተከትሎ የሚነድ ነገር አይጠፋም። አሁን ግን በዓልን ተከትሎ የሚነድ ሳይሆን የሚያናድ ነገር በዝቷል ተብሏል። የእሳት አደጋ ሰራተኞቹም እንደነገሩን ከሆነ በቀጣዩ ቀናት የእሳት አደጋ ተፈጥሮ የማናጠፋ ከሆነ ዜና አልፋለሁ ቀናት የህብረተሰቡን አይን ለማጥፋት ከበዓል በኋላ ምንም አይነት የእሳት አደጋ ባለመፈጠሩ ቅር እንዳሰኛቸው የእሳት አደጋ ሰራተኞች ተናገሩ። በፊት በዓልን ተከትሎ የሚነድ ነገር አይጠፋም። አሁን ግን በዓልን ተከትሎ የሚነድ ሳይሆን ነገር አይጠፋም። አሁን ግን በዓልን ተከትሎ የሚነድ ሳይሆን በዓልን ተከትሎ የሚነድ ሳይሆን